እንግዲህ በህይወታችን የሰውነት አካላችን የሁላችንም ይለያያል አይደለም? በጣም የሚጠቅማችሁ በጣም ልታዳምጡት የሚገባ አንደኛ የአብሽን ጥቅም የምትፈልጉ ሰዎች፣ ሁለተኛ ውፍረት የምትፈልጉ ሰዎች፣ ሶስተኛ ጤና የምትፈልጉ ሰዎች አዳምጡኝ። ሶስት ነገሮች ናቸው ዛሬ በአንድ ላይ የምነግራችሁ። አብሽ ማለት ሁለት አይነት አብሽ ነው ያለው። አንድ ነጭ አብሽ አለ፣ አንድ ደግሞ አረንጓዴ አብሽ አለ። ስለዚህ እኛም የሚያስፈልገን አብሽ ለጤፍ ስናስፈጭ የሆነ ነገር ስናደርግ የሚያስፈልገን አብሽ አረንጓዴው አብሽ ነው። እኛ ደግሞ የሚያስፈልገን ለጤናችን የሚያስፈልገን አብሽ ደግሞ ነጩ አብሽ ነው። ነጩ አብሽ ማለት በጣም ኢምፖርታንት ነው፣ በጣም አስፈላጊ ነው ለህይወታችን፣ ለልጆቻችን፣ ለጤናችን፣ ለሰውነታችን። ግን ምን ይፈልጋል? ትዕግስት ይፈልጋል። አብሽ ላይ ወዲያው ምልክት አይታይም። ቢያንስ 6 ወር ይፈጅባችኋል። ግን ሳይድ ኢፌክቱንም ልንገራችሁ። አያችሁ፣ አብሽ ለልጆቻችን በጣም ስትሮንግ ያደርጋቸዋል፣ ጠንካራ ያደርጋቸዋል፣ ሰውነታቸው ይሞላል። ለልጆቻችን ፉል ጤና ናቸው። ወገብ ይነሱበታል። ልጆች ብዙ ጊዜ እላቸዋለሁ ወገብ ይነሱበታል። ሰውነታቸው ሙሉ ሰውነታቸውን ብናሽ እንኳን ጥንክር ያሉ ልጆች፣ ቅንጭር ያሉ ልጆች ብናሽበት እንኳን ሰውነታቸው ይላላል ማለት ነው። እና በጣም አሪፍ ነው ለልጆች፣ ለሁሉ ሰው የእድሜ ገደብ የለውም። አብሽ ምርጥ ነገር ነው ለልጆቻችን፣ እንደሱ ምርጥ ነው ማለት ነው። አብሽ፣ በሶ፣ ሙዝ እያደረጋችሁ ሶስቱን ነገር ለልጆቹ። ሙዝ አጥንት ያጠነክራል፣ አብሽ ደግሞ ሰውነት ያወፍራል፣ በሶ ደግሞ ተጨማሪ ምግብ ይሆናቸዋል። ስለዚህ እነዚህ ሶስቱን ነገሮች ጠዋት ጠዋት በባዶ ሆዳቸው ምግብ አትስጧቸው። ትምህርት ቤት ሲሄዱ እንደምንም ብለው ግማሽ ብርጭቆ ቢጠጡላችሁ አፖስቶ በጣም ለልጆቻችሁ ምርጥ ነገር ነው። ምግብም አያስፈልጋችሁም። ሙዝ፣ አንድ ሙዝ፣ ከዛ አንድ ማንኪያ አብሽ ዘፍዝፋችሁ አድራችሁ ውሃውን ደፍታችሁ ያደረውን አብሽ ቁርስ አድርጋችሁ መፍጫ ውስጥ ትጨምራላችሁ። አንድ ሙዝ ትጨምሩበታላችሁ። አንድ ማንኪያ በሶ ትጨምሩበታላችሁ። ከዛ እሱን መምታት በማሽን ማለት ነው። እንዴት እንደዚህ እያለ እንደሚል ልክ የአብሹን እንደሚነፋው ሁሉ የልጆቹ ሰውነት እንደዛ ነው ፍፍት የሚለው። ሶስቱን ነገሮች ለልጆቻችሁ ተጠቀሙ። ለትልልቅ ሰዎች ደግሞ ጥቅሙንም ሳይድ ኢፌክቱንም ነው እንግዲህ በዚሁ። ምንም ሳይድ ኢፌክት የለውም፣ ግን እንከኑን ነው የምነግራችሁ። አብሽ እንግዲህ ለትልልቅ ሰዎች፣ ለእናቶች፣ ለወንዶች፣ ለእህቶቻችን፣ ለቤተሰቦቻችን በጣም አስፈላጊ ነው። አንደኛ ሰውነታችሁ በጣም ይጠነክራል፣ በጣም ስትሮንግ ትሆናላችሁ። ሁለተኛ ጤናችሁ፣ ጨጓራ የለም ይሄ አልፈጭም አለኝ፣ ተጋግሮ ቁጭ አለ፣ ከበደኝ፣ ነፋኝ፣ ተከመረብኝ ምናምን የሚባል ነገር የለም። ሙሉ ጤነኛ ነው የምትሆኑት። ማታ ዘፍዝፋችሁ ታድራላችሁ፣ ጠዋት ውሃውን ትደፍታላችሁ፣ አብሽ ትጠጣላችሁ። ግን እሳ ጠዋት ከጠጣችሁ በኋላ ትንሽ ቆይታችሁ ደጅ ስትወጡ ፀሐይ ሲሆን ኃይለኛ ፀሐይ አብሹ ይሸታል። አብሹን እራሳችሁ ቤት ውስጥ አብቅላችሁ በደንብ ካዘጋጃችሁስ ሽታ የለውም። አብሽ ዝግጅት ይፈልጋል፣ ግን ብዙ ሰው አያውቀውም እንዴት እንደሚያዘጋጅ። አብሽ አብቅላችሁ አፍንጫ አፍንጫ ሲያወጣ ውሃውን ትደፉታላችሁ። ፀሐይ ላይ በደንብ ዘር አድርጋችሁ ከዛ በኋላ ነው አብሽ የሚፈጨው፣ ግማቱ ይወጣለታል ማለት ነው። ረጅም ሰዓት መታጠብ ይፈልጋል። ከዛ ታበቅሉታላችሁ፣ ይበቅላል። ከበቀለ በኋላ ፀሐይ ላይ ታሰጡታላችሁ። ከዛ ክው ብሎ ሲደርቅ እንደ ሽሮ ምናምን ቀምሰን ወፍጮ ቤት ይዘን እንሄዳለን፣ እናስፈጫለን። አለቀ። አይሸትም። ብዙዎቻችሁ ስለማታጥቡት በደንብ አፍንጫ እስኪያወጣ እስኪበቅል ስለማታደርጉት ነው እንጂ አብሽ በጣም በጣም ምርጥ ነገር ነው። ሁለት ያሸታል የሚባለው እሱ ነው። ትንሽ ሳይድ ኢፌክት የምንለው ንክር ንክር ያለ ነገር ሲሆን ማለት ነው። የመጀመሪያውን ነግሬያችኋለሁ፣ ለጤናችን ብያለሁ። ሁለተኛ ነገር ደግሞ ለውስጥ ጤንነታችን፣ ለሁሉ ነገራችን። ሶስተኛ ለፊታችን፣ ለሰውነታችን፣ ከውስጣችን የሚወጣው ወዝ። ሽንታችን እንኳን ስንሸና የሚገርማችሁ ነገር አብሽ አብሽ ነው የሚለው። ሽንታችን እንኳን ወዛችን ቆንጆ ይሆናል፣ ቅባት ይወጣዋል። ሶስተኛ አራተኛ ነገር ደግሞ አብሽ
ሴቶች፣ ወንዶች ችግር የለም። ሴቶች ሰውነት ይለጥጣል። ሰውነት ከመጠን በላይ አንዴ እስኪጀምር ነው። ከጀመረ ማቆም የለውም። ግን ምንድነው ችግሩ? ቶሎ ትፈልጉታላችሁ። ይሄ በአንድ ወር በሁለት ወር ምናምን ኖ አይደለም። አብሽ ቢያንስ የሰውነታችሁን የኪሏችሁን ለውጥ ለማወቅ 6 ወር ያስፈልጋችኋል። ከ6 ወር በኋላ አንዴ እስኪጀምር ነው። ከ6 ወር በኋላ ግን ሰውነታችሁ ሴንቴቲክ ነው። በቃ እንደዚህ ነው የሚሳበው። ግን በጣም ነው የምትወፍሩት። አንድ ነገር ልንገራችሁ፣ ምንም ችግር የለውም። ወንዶችን ማዳመጣችሁ አይቀርም አይደለ? ማህፀን ያሰፋል። ሁሉ ነገራችን ዝርጥጥጥጥ ነው የሚያደርገው። እዚህ ይሄንን ማምናችሁ ሳይድ ኢፌክቱ ይሄ ነው። ይሄንን ማምናችሁ ነው መጠቀም ያለባችሁ። የእውነቴን ነው የምላችሁ። ሰውነት በጣም ይለጥጣል፣ ሰውነት ያሰፋል። ውስጥ ሰውነታችን ሁሉ ገብቶ ነው ዝርጥጥጥጥ የሚያደርገው። ወላቂት የለ፣ ሆድ የለ፣ እግር የለ፣ እጅ የለ፣ ድብልቅልቃችሁ ነው የሚጠፋው። ግን ትዕግስት ይፈልጋል እና ያወፍራል። አብሽ በጣም ምርጥ ነገር ነው። እኔ በጣም ነው የምወደው ለጤና። እኔ ያው ለልጆቼ ጠዋት እንደሱ አንድ ሙዝ፣ አንድ ማንኪያ አብሽ፣ አንድ ማንኪያ በሱ እያደረኩ ነው ጠዋት ግዴታ ጠጥተው ነው የሚወጡት። ግዴታ ኡፍ ደከመን ዛሬ ሰለቸን ይሄ አብሽሽ ሲሉኝ እንኳን አንዳንድ ሙዝ ግዴታ በልተው ነው የሚወጡት። ምግብ አይበሉም ጠዋት። አንዳንድ ሙዝ ግዴታ በልተው ነው የሚወጡት። ስለዚህ ለልጆቻችን አንዳንዴ ቀለል ያለ፣ እውነቴን ነው የምላችሁ፣ ወጪም የለውም እኮ እንደገና ደግሞ ለልጆቹም ለጤና ነው፣ ለእኛም ጤና ነው። ቀለል ያለ ነገር ለልጆቻችን ብንመግባቸው ልጆቻችን የሚፋፋሉ፣ ሙሉ ጤነኛ ይሆናሉ። ኢምፖርታንት ነው ለሰውነታቸው አስፈላጊ የሆነውን ነገር ማድረግ ግድ ስለሚለን ማለት ነው። ይህንን ተጠቀሙ። እኔ እምላችሁን ነገር ተጠቀሙ። እምላችሁን ነገር መስማት፣ ማዳመጥ፣ ላይክ ማድረግ ብቻ ሳይሆን መጠቀምም ነው። እንደገና ደግሞ ተሰብረን ስብራት አይታችሁ ከሆነ የተሰበሩ ሰዎች በአብሽ ነው የሚታጀሉት። በአብሽ ይታጀላል። ለምሳሌ ማርታ እጇ ተሰበረ፣ አብሽ እዚህ ላይ ይደመደማል። አብሽ እዚህ ጋር ይቀቀልና ራስ ሲል ትንሽ አብሹ እዚህ ላይ ሙሉውን ይደመደማል። ከዛ በጨርቅ በላስቲክ ተደርጎ ይታሰራል ማለት ነው። ስለዚህ በቃ ግዴታ ነው። ከዛ በኋላ ምን ይሆናል? ይላላል፣ ይለጠጣል። ያ ስብራቱ ወይንም ውልቃቱ እንደዚህ እየታሸ እንደዚህ እየተደረገ ወደ ቦታው ወደ ኖርማል ቦታው ይመለሳል። ለዛ ነው አብሽ በጣም ኢምፖርታንት ነው፣ ያስፈልገናል ለብዙ ሰው የምንለው አብሽ። ለዛ ነው አብሽን ብትጠቀሙ አሪፍ ነው። ሲቀጥል ደግሞ ለልጆቻችሁ ጧት ብትችሉ ማለት ነው ብትችሉ እሺ ቢሏችሁ ጧት ማር አርጋችሁ ትምህርት ቤት ስለሚሄዱ ጉንፋን ስለሚይዙ በወር አንዴ ብትሰጧቸው፣ ማርና ነጭ ሽንኩርት ብታውጧቸው። ማዋጥ ይሄ እንትን ምንድነው? እናታችሁ ጥሩልኝ። ይሄ ራስ ላይ የሚወጣው ህመም ምንድነው? ራስ ላይ የሚወጣው ታይፎይድ ታይፈስ ይከላከላል። በጣም ነው የሚከላከለው። ማርና ነጭ ሽንኩርት በጣም ነው የሚከላከለው። አይዛችሁም፣ ወላ ሁሉ አይዛችሁም። እኔ አላውቅም። በሽታውን ሲያጡት አንዳንዴ የሰውን ህመም ሕክምና ቦታ ታይፎይድ ታይፎስ ሊሉ ይችላሉ እንጂ ነጭ ሽንኩርትና ማር የሚበላ ሰው ታይፎይድ እና ታይፎስ በጭራሽ አያውቀውም። ስለዚህ ነጭ ሽንኩርትና ማር ምናልባት በወር አንዴ ለ3 ቀን ብትጠቀሙ ለብዙ ነገራችን አሪፍ ነው። ብዙ አይነት መድኃኒቶችን እየነገርኳችሁ ነው አይደል? ዩቲዩብን ሰብስክራይብ አድርጉ፣ ደውል ምልክቷን ንኩ። ሌላ የምሰራላችሁ ካለ ነገር ካለ እሰራላችኋለሁ። አብሽ ደግሞ ለግፊት ይቀንሳል፣ ግፊት ያስተካክላል፣ ስኳር ያስተካክላል፣ ብዙ ነገራችንን ያስተካክላል። አብሽ በጣም ተጠቀሙ። እንድትጠቀሙ ስለምፈልግ ነው። አመሰግናለሁ።